Llegaron a también. የልብስ ምንድን ነው ይሄ? ስቶፕ አይደለም። ምንድን ነው ሳይት ማሽን ነው። የምን ማሽን? ሰዎችን አስገብተን የዳቦ መስሪያ እዚሁ ከቀል ኦኬ። አየህ ዛሬ ጫማ መጥቷል። የወንድ ጫማ ይሄ የለም ነበር ትናንት። ኧረ አሪፍ ነው። አይገርምሽ? ዙሮ የምትቆይ ልቀርጽ ብዬ ነው እንጂ ዋው። ሰይድ ላስገባህ አንዳንዴ። ይኸው ይሄን ሁላ ከፍቼ ነው ትላለህ ወይ? እኔ ያችን እንትን ይሄ ሰው ምንድን ነው? ይላይ እንዴ እቺ እቺን አይነት እኮ ነው የምልህ። እቺ መፍጫዋን ደህና ነው። እጃችን ነው እንደምታየው በወዲያ ነው። የለሽም እንዴ? አነስ ያለው ነው ታዲያ። ይሄ ትልቁ ለምን ፈልገሽ ነው? ለዳቦም እኮ ይሆናል። እንኳን ለዳቦ እነዚህ ነገር ዝቻለሁ እስከ ማንካ አደራደሩ በጣም ነው። እና ማታ ምንድን ነው? ቆይ ማታ ይዘጋል? ምንድን ነው ማታ አይዘጋም። መብራት እኮ አለ። አታይም? ውስጥ ለውስጥ አምፖል እኮ አለ። አይዘጋም። እሱ ሊያጡ እንዴት ነው መሰለኝ ያላቀ እነዚያ ምንድን ናቸው? እነዚህ ናቸው። እነዚያ መፍጫ ናቸው። ኧረ ድስት የሚያክለው እንዴት ብሎ የሆነ የሚያሾር የተሰርፎ የሆነ የሚሾራል ማብሰያ መሰለኝ። ቡፌ ነው። ቡፌ እንዴት ብሎ? ኧረ ቡፌ አይደለም ቡፌ ወላሂ ቡፌ ነው። ሰውዬው እያየ ምንም እስኪ ለሀፍ ጠይቂ። ለሀፍ አለሽ አለ ነው ጠይቂ። ማነው ወደዚህ አደራደሩ በጣም ነው የሚያምረው። ሽፍን ነው የምትወጂው እንጂ እሱን ነው የምፈልገው። ደግሞ ጫማ የቷን? ቆይ በፎቶ ምን እጠላለሁ? ሸበጥ ነው ሸበጥ ነው። ጫማ ለባቢ ነው የሚሆነው ይሄ። ስንት ነኝ ያለች እቺ ሻምስ ነው። ይሄ ማጭሻል ማጭሻ ነው እኮ እቺንም ማጭሻ ይሄ በሶኬት ነው የሚሰራው። አየሽ ምንድነው? ውሃ ሞልተሻል፣ ሽቱ ታረጊበታለሽ። እዚህ ጋር ሽቱ ታረጊያለሽ፣ ከዛ ጭስ ያወጣል። ቤቱ ጥሩ ማዕዘን ነው። አዎ ገባኝ። ይሄ እቺ ምን ይዘው? ይሄሳ 2000 ብር ነው። ሽቱም እዚህ ውስጥ አብሮ ነው። ሁለት ታረጊዋለሽ። አንቺ ጋር ዋጋ እኮ ነው። ዋው ላይ ትንሽ ተካረሽበት። ኦኬ እንደዚህ ይሄ ሆነት ቡኻር ነገር ያኔ የሚወጣ ነው። በቡኻር እንትን ነው። ይሄኛው ደግሞ በኤሌክትሪክ የምትሰራ ነው። ይቺ ሳባት ምንድን ናት? እሷም ማጭሻለሽ። ይቺ ማጭሻ ናት። እነዚህ ኦኬ በጣም ይቺሳ ስንት ናት? መጣለች 5,000 ናት። ይቺ
በእነዚህ ሰ በእነሱ ዘር እቺ 5 ታሪፍ ነገር ደግሞ የኛው አይደልሽ። ይህ ማቴሪያሉ ውስጡ እሻ ሙሉ ለሙሉ ብረት ነው። ያበጥራል፣ ያደርቃል፣ ያለሰልሳል። በጣም አሪፍ የልብስ መቆንጠጫ ማስጫ ስታሰጭ ንፋስ እንዳይወስድ አትፈልጊም? እንዲህ ባህል መጥረጊያ ጥርግ አድርገሽ ልብስ የት አለ? የለም እኮ እዚህ ነበር ወለ ስንት ናት ግን ይቺ? ስንት ናት ይቺ? 200 አንድ ዶሮ ይዛል 650 ብሏል። ዞሮ 6 ይሸጣል። ግን አንድ ዶሮ ይዛል። እንቁላሉ ምን ይዛል? እንቁላሉ ምን ይዛል? እስከ እንቁላሉ ዶሮቱን ራሱ ያስገባት ነው። ይሄ ምን ነበር? ይሄ ስም ማለት ምን ነበር? የፒዛ ነው። የዳቦና የፒዛ ስንት ነው? እሺ ስንት ነው ግን? ዲባቦ ማለት ነው እንደ ድሮ ነው። ስንት እንትን ውሳ በቻርጅ ነው አይደል? ራሱ 500 ራሴ ነው ሞኛል የሰሙሳ ይሄ ምፍጣር ምናምን መጠበቂያ የሚሸጥበት የዚች አይነት የለችም ብሏል። ትናንት ጠይቄው ነበር። ግን እነዚህ ነበሩ በዚህ አይነት እንትኑ ነበረው ጨርሰን አይደል? በእንደዚህ ቢኖር አሪፍ ነበር። ቀይርሽ ነበር ከዚህ አይ በእንደዚህ ነው የፈለገችው። እና ደግሞ ሆነች አፕል አለች አትለዋለ እሷን አይነት ነው ቀይርሽ እሱን ገዝተሽ ሶላሯ ስንት ናት? እቺ 6 ብጅለት ይቅርታ ግን እሺ፣ አንተን አላስገባም፣ ሰው አላስገባም። እስከ ይችን ብቻ ልቀርጽ ፈልጌ ነው። ያንተ ራሱ እኮ እሱ ላይ መሆን የለበትም፣ እሱ ላይ መሆን የለበትም። አንቺ ከዚህ ምግብ ማንኪያ ግዢ ለነካኪ ፎጣ አለ፣ ማጠረቂያ አለ፣ ማጠረቂያ ፎጣ አለሽ አይደል? ወይኔ እቺ ቆይ መች ምንድነው? ወላሂ ዝም ብዬ ቁጭ ስል ጣፋ ማረገው እያንዘረዘረኝ ነው። ከማያሰኝ ቆይ እንቺ ማሉ ቤና